ረንዳ ሐጂ ሙስጠፋ በረንዳ የሚባል ተመስጂድ ወጣ ወደ መርካቶ በባንኩ ፍቅርን አለ መግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የሰላትን ተፍጥና ከሚከለክሉን ነገር ዘከሪያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርዳ ወአንተ ኸይሩል ዋሪሲን። ረንዳ ሐጂ ሙስጠፋ በረንዳ የሚባል ተመስጂድ ወጣ ወደ መርካቶ በባንኩ ፊት ለፊት ያለው አሮጌ ህንጻ ያ እዛ በረንዳ ዱርዬዎች ጋር ያደርኩበት ጊዜ አለ። ውሾቹ ጋር ሲበርዳቸው ውሾቹ መጥተው እንደዛ ሆነን ራበን ጠማን። እንደደረሳ ደግሞ ወደ ሰው በር መቆርቆረን አንለምንም ፈልጉ ለዛ ለኡምራ ያመጣን ሳንቲም ነበረች። እሷን ፕሮግራም አወጣንላትና በቀን 35 ሳንቲም ነው ወጫችን። በቀን ቁርስ የለም እራት የለም። ተአሱር በኋላ አንድ ጊዜ አንድ ዳቦ አንዲት ይችን ምታል እንትን ሻይ በቃ እሷ በቀን አንዴ 2 አመት ያህል በዛ ነው እና እንግዲህ አዲስ አበባ ላይ ሰው ሌላው እኮ እንደፈለገ ሄዶ እንዳውም ብር ሁሉ ይዘው ይመጣሉ እንኳን ምግብ ቀርቶ እና በዛ ሁኔታ ነው እንግዲህ እንትን ያልነው። አልহামዱሊላህ እዛ ያው ቁጭ ብዬ ከዛ 15 አመት አንዋር ላይ አስተማርኩኝ። 15 አመት ከዛ በኋላ ወጣት ድርጅት ያቋቁማን ያው ለግርግር መጥቶ እንትን ያልነው ቁጭም በሄድም እንግዲህ ያው እኔ ስራዬን አልተውኩም። አልহামዱሊላህ ደግሞ ቲቪ አፍሪካ መጣች። በሷ ማካይነት መልእክት የቀጠለ ማለት እና አሁንም ተፍሲሩን እንጀምራለን በቅርብ የሚቀጥለው ቅዳሜ እንጀምራለን የሚል ሐሳብ አለ ከነገ በኋላ እንጀምራለን። አሁን ግን ሰው ብዙም ለመጠቀም ዝግጁ አይደለም። እኛ እንግዲህ ማንም ሳያበረታታን ማንም ሳይለን እንዳውም አላህ መሐመድ ታጁን ባይልክልን ኑሮ እንዶ ተንጠልጥለን ቀርተን ነበር እና ያንን መልእክት ተረከብናቸው ማለት ነው። አሻኒ አላህ ይርሐማቸውና እኛ አሁን የሚረከበን ነፍስ ያለው ሰው እንዲመጣ ነበር የምንፈልገው። ተራ እንኳን ተማሪ የለም ዝም ብሎ አዳምጦ የሚሄድ ነው። ያውም ራሱ ቢሆንም እኛም ቸገረን የቻልነውን መሞከር ነው ያለብን። በነገራችን ላይ ደግሞ አሁን ያንን ቲቪ አፍሪካ ሲያስተላልፈው የነበረውን አሁን በፕሮግራም በእንትን አስገብተውት እየተሰራጨ ነው። አሁን ማንም ሰው አሁን በስልኩም በምንም ሊያገኘው የሚችልበት ሁኔታ ተፈጥሯል እና ያ አልহামዱሊላህ አላህ የፈለገውን ያለ ያ ግን በዑለማ ደረጃ ያንን አዳምጦ ዑለማ ሊሆን አይችልም። አንድ ሰው በአካል እንደዚህ የተሳሉ መሰረት ያላቸው ሰዎች ንቃት ያላቸው ሰዎች ቢመጡና 4-5 ሰዎች ቢቀሩ ይሄ ምኞታችን ነው። ምክንያቱም ሰው ተሰባሪ ነው። አሁንም አላህ ፍቃዱ ሆኖ እንጂ የመጨረሻ ሆነ ብለን ነበር እና ይሄን መስለው እኛ እንቀጥላለን። የሰላትና ከሚከለክሉን ነገሮች ውስጥ አንዱ ምንናገረውን ምንነትና ምንናገረውን ትርጉም አለማወቅ ነው። አንድ ባሪያ ለሰላት በቆመ ጊዜ ፋቲሃን ሲቀራ አላህ በእያንዳንዷ አንቀጽ መልስ ይሰጠዋል። ባሪያው አልሐምዱሊላህ ረቢል ዓለሚን ሲል አላህ ሐመደኒ ዐብዲ ባሪያዬ አመሰገነኝ ይላል። ባሪያው አርረሕማን አርረሒም ሲል አላህ አትና ዐለየ ዐብዲ ባሪያዬ አሞገሰኝ ይላል። ባሪያው ማሊክ የውሚዲን ሲል አላህ መጀደኒ ዐብዲ ባሪያዬ አላቀኝ ይላል። ባሪያው ኢያከ ነዕቡዱ ወኢያከ ነስተዒን ሲል አላህ ሃዛ በይኒ ወበይነ ዐብዲ ወሊዐብዲ ማ ሰአለ ይሄ በእኔና በባሪያዬ መሃል ነውና ባሪያዬ የጠየቀውን ያገኛል ይላል። ባሪያው اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين سل الله هذا لعبدي ولعبدي ما سأل يهي يباريعينونا لباريعي يتأيكون يا جنال لله بمن ننقروا نقر الله بيان داندو ملسي يستنو مهيدو عند سو አንድ ባለስልጣንን ማናገር ከፈለገ ቃላቶቹን መርጦ ጥያቄውን አዘጋጅቶ በጣም ተዘጋጅቶበት ነው የሚሄደው።
የዓለማቱን ጌታ አላህ ስናናገረው እንጠይቀውን ነገር ሳናውቅ እንዴት ነው መልስ የምንጠብቀው? ስለዚህ ምንናገረውን ነገር ምንጠይቀውን ጥያቄ ትርጉሙን ማወቅ አለብን። ምናናገረውም አላህ እንደሆነና ለምንጠይቀው ነገር ለምንነግረው ነገር መልስ እንደሚሰጠን አምነንበት ውስጣችንን አሳምነን እሱ ፊት እንቁም። አሰላሙ አለይኩም ወረሕመቱላህ። እውነተኛ ወንድነት ይኸው ነው። እውነተኛ ወንድነት ፍቅርን አለመግለጽ አይደለም። እውነተኛ ወንድነት ኃይለኝነት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም የወንዶች ወንድ ነበሩ፣ ጀግና ነበሩ። ግን ደግሞ በፍቅር ደግሞ ታች ወርደው ለሚስቶቻቸው የዛ አይነት ፍቅርን ያሳዩ ነበር። ብዙዎቻችን እንሳሳታለን፣ እንደ ድክመት እንቆጥራለን። ማፍቀርን፣ ዝቅ ማለትን፣ ራስን መስጠትን ከወንድነት ተጻራሪ አድርገን እናስባለን። ግን እውነተኛ ወንድነት ጠንከር በሚባልበት ቦታ ላይ ጠንከር ማለት፣ ቤት ውስጥ ደግሞ ያ አይነት የፍቅር ሐያት መምራት ነው። ሴት ልጅ በኃይለኝነት አትገዛም። ሴት ልጅ በፍቅር ነው የምትገዛው። ፍቅር በሰጠናቸው ቁጥር ሴቶች የበለጠ ለኛ ይቀርባሉ። ኃይለኛ በሆንባቸው ቁጥር ከኛ ይርቃሉ። ይህ ተፈጥሯዊ ነው። ሴቶች ብቻ ስለሆኑ ሳይሆን ማንኛውም ሰው ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ምን ሐውሊክ ነው ያላቸው ነቢዩን ሰለላሁ ዐለይሂ ወሰለም። አላሁ ስብሓነሁ ወተዓላ አንተ ኃይለኛ ደረቅ ብትሆን ኖሮ ከዙሪያ ብትን ይሉ ነበር፣ ሰሓቦች አይቀርቡህም ነበር። ወሕይ እየወረደላቸው ብዙ ተአምር አላህ ስብሓነሁ ወተዓላ እያሳያቸው ኃይለኛ ብትሆን ኖሮ በዙሪያ አይሰባሰቡም ነበር ይላቸዋል። እኛ ደግሞ ትንሽ ኃይለኝነት ይበቀናል ሰዎችን ከኛ ለማራቅ። ነገር ግን ዝቅ ማለት፣ በፍቅር መቅረብ ትዳራችንንም ያሳምራል፣ ማንኛውንም አይነት ሪሌሽናችንንም የተዋበ ያደርጋል ማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ሰዎችን መናቅና ወሰሕቢሂ ወሰለም ሐቅን አለመቀበል ነው። ትላንት ተወልዶ እንዴት ከዚህ ልጅ እኔ ሐቅን እቀበላለሁ ያለ ኩራት አለበት። ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው፣ ሐቅ ነው መቀበል። ነጠር አትበል። አንዳንዱ እንዲህ ይላል፣ በቃ ትንሽ ዱንያ ሳያስበው ይሰጠዋል፣ የሆነች መኪና ይሰጠዋል፣ በአፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ዳሃ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረሕመት ያለው የዳሃ ሰፈር ነው። የጠፋ ዝናብ የሚመጣው የዳሃ ሰፈር ነው። በዳሃ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ አያደርገው፣ ትንሽ አለባበስም ስለለበሰ ትንሽ ያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም። ሰጥቶ ሞት ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጥቶ ሞት 10 ሺህ ስንጠብቅ